በጣም ብዙ ሰው ወቅሶኛልና ባደረኩት ነገር እውነቱን ስነግራችሁ አልጸጸትም። በጣም ደስተኛ ነኝ። ምንም አይጸጽተኝም የሚያደረኩት ነገር። እኔን አቁማ እኮ እንደዚህ ስታወራ ግርም ነው የሚለኝ። የምሬ ነው፣ አልጸጸትም። ምክንያቱም ምን ያሳለፍኩትን ነገር በደንብ ጠንቅቄ አውቃለሁኝ እና ብዙ ሰዎች ደግሞ እኔን ለመናገር እኔን ብዙ ነገር ለማለት ሞክረዋል። በጣም የሚገርመኝ ነገር እኔ እንዴት እንደሆነ አላውቅም፣ ነገር እኔ ላይ በጣም ይገናል። ይሁን አንዲት ስህተት እኔ ላይ ከታየ በቃ ሀገር ምድሩ በቃ ትልቅ ነገር ያደረኩኝ እስኪመስል ድረስ እኔ ላይ በጣም ብዙ ነገር ይገናል እና ለምን እንደሆነ አላውቅም። አሁን አይኖስ ገነንም አልገነንም እኔ መስሎ አይታየኝም። ማለት በቃ ያደረኩት ነገር ለእኔ ትክክል ነበረ፣ ትክክል ነው ያደረኩት። ምክንያቱም ማንነታቸውን ማወቅ ፈለጉ፣ እንደዚህ አይነት ነገር ማየት ፈለጉ። እስቲ እንየው አሳይናሉኝ፣ አሳየኋቸው። በቃ አለቀ። ያንን ያደረኩትኝ እና አሁንም ቢሆን እኔ ሆኜ ነው የተውኩት ነገሩን በሙሉ እንጂ በደንብ እስከ ጥግ ሄጄበት እላቸውን የሁሉንም እልህ በደንብ አስጨርስ። በጣም ደስ የሚለኝ ይቅርታ በጣም ደስ ስላለኝ ነው እውነት። በቃ ማለት ልካቸውን ማወቅ ስለቻሉ በጣም ደስ ብሎኛል እና ማድረግ የምፈልገውን ነገር በደንብ ማድረግ እንደምችል አሳይቻቸዋለሁ። ወይስ ያ ነገር አስደስቶኛል። አሁን እኮ